ኒውዮርክ ከሚገኘው ቢሮ ወጥቶ በተመደበለት የመንግስት ጀት ኮሎራዶ እንደደረሰ በቀጥታ ወደ ምርምር ጣቢያው በመኪና ተወሰደ። ጣቢያውም እንደደረሰ ጸሐፊው ደውላ አንድ ኢትዮጵያዊ የባህል ሐኪም ሊያገኘው እንደሚፈልግና ቀጠሮ እንዲያዝለት ፍቃድ እንደጠየቀ አስታወቀችው። ትንሽ አሰብ አድርጎ ከ2 ሳምንት በኋላ ቅጠሪው አላት። በእርግጥ ታቤል በኮሎራዶ ባለው ተቋም 1 ሳምንት ብቻ ሰንብቶ እንደሚመለስ ቢያውቅም የጥናቱን ውጤት ካገባደደ በኋላ ለማግኘት ነበር ቀጠሮውን ያራዘመው። በተጨማሪም የኢትዮጵያውያን አዲስ ዓመት እንደደረሰ ስለሚያውቅ ዕለቱ ከምትጎበኘው እናቱ ጋር ደዋዩን ሊያገናኙ አስቧል። የምርምሩ ጣቢያ ተለዋውጧል። በየጠርዙ የነበረው የደህንነት ካሜራ ብዛት ጨምሯል። ለመጨረሻ ለስራ ከመጣ ጥቂት ወራትን አሳልፏል። ያኔ ፕሬዝዳንት ጆርጅ ደብሊው ቡሽ ለማስጎብኘትና ለእሳቸው ገለጻ ለመስጠት ነበር የመጣው። በቀጥታ የይለፍ ቃሉን እያስገባና የአይኖቹን አሻራ እያስመዘገበ ወደ ዋናው ጣቢያ ዘለቀ። በዚህ ክፍል መግባት የሚችሉት እሱና ፕሬዝዳንቱን ጨምሮ 5 ሰዎች ብቻ ነበሩ። የጥናቱ ጀማሪዎች ራሳቸው እንዳይገቡ በመንግስት ተከልክሏል። 3 አንጋፋ ተመራማሪዎችም ከክፍሉ መውጣት አይችሉም። ምርምሩን የሚያቀላጥፉት ቴክኖሎጂዎች የሰው ልጅ የማሰብና የፈጠራ ብቃት ምን ያህል እንደነጎደ የሚያሳብቁ ናቸው። አብዛኛዎቹ መሳሪያዎች የምርምር ስራውን ከማገዝ ባሻገር የተመራማሪዎቹን ደህንነት የሚጠብቁና ከስራቸው ለአፍታ እረፍት ሲያገኙ ራሳቸውን እንዲያነቃቁ በስሪዲ ታግዘው የሚያዝናኗቸው ነበሩ። ወደ ውስጥ እንደገባ በቅርቡ የተፈበረኩ የአርቲፊሻል ልቦች የተገጠመላቸው ጥንቸሎች በተዘጋጀላቸው ሳር ላይ ሲሯሯጡ በመገረም ነበር ያያቸው። ምርምሩ ሲጀመር ከሰዎች ስቴም ሴል አጎልብተው የሰሩት አርቲፊሻል ልብ ጥንቸሎቹ ላይ ሲሞከር በህይወት ቢያቆዩአቸው ራሱ ውጤት ነው ተብሎ ነበር። ይሁን እንጂ ከተገጠመላቸው ከጥቂት ሳምንታት በኋላ እንደ ልብ ሲንቀሳቀሱና ሲሮጡ ማየት ታላቅ ድል ነበር። በዓለም ዙሪያ በርካታ ሰዎችን ከሚገድሉ በሽታዎች አንዱ የልብ ህመም እንደሆነ የሚያውቀው ታቤል ይህ ምርምር በሰዎች ላይ ተግባራዊ ተደርጎ ሲሰራ ማየት ለእሱም ሆነ ለጥናት ቡድኑ ትልቅ ስኬት እንደሆነ ያውቃል። ከአንድ ጥግ ነጭ ኬሚካል ፈሳሽ በተሞላው የሬሳ ሳጥን የመሰለ የጠርሙስ ገንዳ ውስጥ ከስቴም ሴልና በቅርብ ከሞቱ ሰዎች አካል የተገጣጠሙትን የወንድና የሴት የሰው አምሳል ቃኘት አድርጎ ወደ ቀጣዩ ክፍል አመራ። እነዚህ ስሪቶች እስካሁን ከሚደረግላቸው የኤሌክትሪክ ደም ዝውውር ውጪ በራሳቸው ደም ሊያዘዋውሩ አልቻሉም ነበር። ሶስቱም ተመራማሪ ሐኪሞች በፍጥነት ቀርበው ሰላምታ ካቀረቡለት በኋላ ያናገራቸው እንደሚፈልግ ገልጾ ወደ ስብሰባ ክፍሉ አመራ። የስብሰባ ክፍሉ 5 ሰዎችን ብቻ የሚይዝ ሲሆን እያንዳንዱ ወንበር እንደ ቀንድ አውጣ ከወለሉ ስር የሚወጣው በተሰብሳቢው አሻራ ነበር። በወቅቱ ፕሬዝደንቱ ስላልተገኙ በ4 ወንበሮች ስብሰባው ተጀመረ። የስብሰባው መሪ ታቤል በመክፈቻ ንግግሩ ሰው የሚሞተው ስጋው ነፍሱን መሸከም ሲያቅተው ነው። ስጋችን ደግሞ የሚያረጅም የሚበላሽም ነው። ነፍስ ልትሞት ካልቻለችና የሚሞተው ስጋችን ከሆነ ለምን ለነፍሳችን የማያረጅና የማይሞት ስጋ እንሰራለትም ብለን ነው እየጣርን ያለ ነው። ለዘመናት ህይወት ትርጉም ያገኘው ሞት በመኖሩ ነው ተብሏል። እኛ ግን ሞትን አጥፍተን ለህይወት አዲስ ትርጉም እንሰጣለን። ለስነ ህይወት ትልቁ ጠላት የሆነውን ሞትን እናጠፋዋለን አለ። የታቤል ድንገተኛ ስብሰባና ያልተጠበቀ የንግግር አጀማመር ተመራማሪዎቹን ግራ አጋባቸው። ይብሱን የእነሱን ምላሽ ሳይሰማ ከተለመደው ስነ ስርዓት ውጪ ስብሰባ ጨርሰናል ብሎ ንግግሩን ደመደመ። የሰው ልጅ በዚህ ምድር ቆይታው እንደየፍላጎቱ እጅግ ብዙ የኑሮ ጥያቄዎችን አንስቷል ያነሳልም። ነገር ግን ነጩን ሆነ ጥቁሩን፣ ሀብታሙን ሆነ ድሃውን፣ ጤነኛውን ሆነ ህመምተኛውን የሚያስጨንቁና የሚያሳስቡ ከፍጥረት ጀምሮ የሰው ልጅ ባካበተው እውቀትና ጥበብ ሊመልሳቸው ያልቻላቸው ከየት መጣሁ? እኔ ማነኝ? በዚህ ዓለም ምን እሰራለሁ? ደግሞ እስከ ሞት በኋላ ምን እሆናለሁ? ወዴት እሄዳለሁ? የሚሉ ጥያቄዎች ዓለም ፍጥረት ጀምሮ በደቂቁ ሲጠየቁ የነበሩ ናቸው። ዓለም ላይ ያሉ ሃይማኖቶች፣ ፍልስፍናዎችና ስልጣኔዎች ሁሉም ሊባል በሚችል ደረጃ ለእነዚህ ጥያቄዎች መልስ በሚሉት ላይ የተመረኮዙ ናቸው። አንዳንዱ ጥያቄዎቹን ፈርቶ፣ ሌላው ደግሞ አጥጋቢ መልስ ሳያገኝ በጥያቄ እድሜው ያበቃል። ከእነዚህ መሰረታዊ ጥያቄዎች ሁሉ ግን የሰው ልጅ ሲያስጨንቁና ሲያሳስቡ የኖሩት ነገ ምን ሆናለሁና ለምን እሞታለሁ የሚሉት ጥያቄዎች ናቸው። ለዚህም ነው ሰው ከዛሬ ይልቅ ስለ ነገ የሚጨነቀውና ስለ ነገ የሚፈራው። ሃይማኖቶችም ቢሆኑ እኛን ከተከተለ ከሞት በኋላ እንዲህና እንዲያ ይሆንልሃል እያሉ ነው ለሰው ልጅ ላልተረጋገጠ ነገ መተማመንን የሚሰጡት። የሰው ልጅ ማሰብ እንደጀመረ ወዲያው ተከትሎት የሚመጣ ጠላት ሞት ነው። ከሚወደው የሚነጥለው፣ የህይወትን ትርጉም የሚያዋዥቅበት። እናም አንዳንዱ ሞትን ለመግደል ሲታተር፣ ሌላው ስለ ሞት ለማጥናት ሲራወጥ፣ ሞት ሲፈራ ይኖራል። የሰው ልጆችን ቀልብ የሚስቡና ልብ የሚገዙ ወሬዎች በአይነት
በአይነቱ ቢሰሙ ሞቼ የተነሳው የሚልን ሰው ወሬ እንደመስማት ግን የሚያጓጓ አይገኝም። የማያውቁት ሀገር አይናፍቅም ቢባልም ስለማያውቁት ሀገር ለመስማት የሚናፍቁ ብዙዎች ናቸው። የማይቀርለት ሀገር ምን እንደሚመስል እንደማወቅ ልብ የሚሰቅል ነገር የለምና። የሰው ልጅ የምድር አኗኗር ዘይቤ የሚወስነውም ስለ ሞት ባለው አመለካከት ነው። ሞት ለአንዳንዱ ጠላት፣ ለሌላው እረፍት፣ ለአንዳንዱ ደግሞ ፍርሃት ነው። ብዙ ሰው ለመሞት የሚፈራውን ያህል ለመኖር ፈርቶ አያውቅ። ግን ይህች ዓለም ብዙዎች እንደሚተርኩት ወደ እውነተኛው ማንነታችንና ምንነታችን መሸጋገሪያ ነችን? በዚህችስ ዓለም ለጥቂት ጊዜ ልንኖር የመጣን እንግዶችና ነጻተኞች ነን? ወይስ ለዘላለም ልንኖርባት እንችላለን?